ጾም ማለት መዝገበ ቃላዊ ፍቺው መከልከል፣ ለተወሰነ ሰዓት ከምግብ መከልከል ነው። መጽሐፍ ቅዱስ ላይ ስለ ጾም እጅግ በጣም ብዙ ቦታዎች ተነግሯል። ለምሳሌ ጾም እንደ ግብዞች አትሁኑ፣ ኃይል ሲመጣ ሲበላ ሲጠጣ ደግሞ የሰው ልጅ ለኃጢአት ይጋባል። ስለዚህ ከስጋ ፍላጎትን ያጠፋል፣ የነፍስ ቁስልን ያድናል። ክርስቲያን በዚህ ወቅት ክርስቲያን በዛ ወቅት የሚባል አኗኗር የለውም። ክርስቲያን ግን ደግሞ በጾም ወቅት ደግሞ የሰው ልጅ ነን፣ ደካሞች ነን፣ በዓለም እየኖርን ነው፣ እየተፈተንን እንኖራለን፣ በስጋዊ ፍላጎቶች እንሸነፋለን። ሐዋርያት እንኳን ማን ነው የሚሰቅል እኔ ሆን እያሉ ሲጠይቁ ዮሐንስ አልጠየቀም። እኔ ነኝ አሳልፌ የምሰጠው ወይ ብሎ አልጠየቀውም። ምክንያቱም ለሱ ያለው ፍቅር ስለሚያውቀው ማለት ነው። ብዙ ጊዜ አባቶች አሁን ሱባኤ ወቅት ነው ጾም ስለማይሰጥ ንስሐ አልሰጠም የሚል አለ። እነዚህ 3 ሰዓት 6 ሰዓት 9 ሰዓት 7 ሰዓት እያልን የምንከፍለው የጸሎት ሰዓታቶችን ነው እንጂ የጾም ሰዓት አይደለም። ጾም አለው የሚለውን ነገር በመናገሩ መንፈሳዊ ሕይወት አለው ማለት አንችልም። የብቃት ደረጃ ላይ ሲደርስ በነገራችን ላይ ሕግ አያስገዛቸውም ሰዎች። ስለዚህ በጾም ወቅት ከመላእክት ጋር ህብረት ኖሮን እንኖራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእንተ ጾም ማለት ምን ማለት ነው የሚል ነው። ጾም ማለት እንግዲህ በሁለት አንግል ይገለጻል፣ በሁለት አይነት መንገድ ይገለጻል። የመጀመሪያው መዝገበ ቃላዊ ፍቺው ሲሆን ይሄም ማለት መተው መከልከል ማለት ሲሆን ለተወሰነ ሰዓት ከምግብ መከልከል ማለት ነው። ይሄም ከምግብ ለተወሰኑ ሰዓታት የምግብ ሳይበላ የሚቆይ ሰው በመዝገበ ቃላዊ ፍቺው መሰረት ጾመ ወይም ደግሞ ከምግብ ተቆጠበ ማለት ይሆናል። ጾም ማለት የግስ ቃል ነው። የግስ ግስ ሲሆን ጾመ ከሚለው ወይም ደግሞ ተከለከለ ከሚለው ጋር የተመሳሳይነት ያለው እንትን ነው ፍቺ ነው። ሰለስቱ ምዕት በመጻፋቸው ባንቀጣቸው ምን ይላል? ጾም ማለት ለሰው ልጅ ከምግብ ለተወሰነ ሰዓት በተሰራ ሕግ መሰረት ለተወሰነ ሰዓት ከምግብ መከልከል ማለት ነው በማለት ሰለስቱ ምዕት ባንቀጣቸው ይናገራሉ። ጾም ማለት መዝገበ ቃላዊ ፍቺው መከልከል፣ ለተወሰነ ሰዓት ከምግብ መከልከል ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ደግሞ ስንመለከት ወይም ደግሞ ሃይማኖታዊ ትርጉሙ ጾም ማለት ምን ማለት ከኃጢአት መቆጠብ፣ ከምግብ ብቻ ሳይሆን ከኃጢአት መቆጠብ ማለት ነው። ኃጢአትን መተው፣ ኃጢአትን በደልን መተው ማለት ነው። ጾም ማለት ያ ነው። እንግዲህ ሊቁ ቅዱስ ያሬድ በመጽሐፈ ድጓው ሲናገር ምን ይላል? በጾም ወቅት ኃጢአትን ሁሉ መተው መቻል አለበት። ዓይን ክፉን ከማየት፣ ጆሮ ክፉን ከመስማት፣ እጅ ክፉን ነገር ከማድረግ፣ እግር ወደ ክፉ ቦታ ከመሄድ መከልከል ወይም መቆጠብ መቻል አለበት በማለት ስለ ጾም ሊቁ ቅዱስ ያሬድ በመጽሐፈ ድጓው ላይ ይናገራል። ጾም ማለት እንግዲህ እነዚህ ናቸው። መዝገበ ቃላዊ ፍቺው ከምግብ መከልከል፣ በቤተክርስቲያናችን ስርዓት ደግሞ በቤተክርስቲያናችን አስተምህሮ መሰረት ደግሞ ጾም ማለት ከኃጢአት መቆጠብ መከልከል ማለት ነው። ከምግብ ብቻ ሳይሆን ከኃጢአትም መከልከል ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ስለ ጾም እጅግ በጣም ብዙ ቦታዎች ተነግሯል። ለምሳሌ ኦሪት ዘጸአት ምዕራፍ 24 ላይ መመልከት እንችላለን። ሙሴን እናገኘዋለን። ሙሴ 40 መዓልትና 40 ሌሊት በሲና ተራራ ላይ ያችን የሕግ የተጻፈባትን ጽላተ ኪዳንን ሊቀበል 40 መዓልትና 40 ሌሊት በሲና ተራራ ላይ ጾሞ እግዚአብሔር አምላክን ያነጋግር እንደነበረ እናገኛለን። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 16 ላይ ዳዊትን እናገኛለን። የኦርዮንን ሚስት ከቀማ በኋላ እግዚአብሔር አምላክ ከተቆጣው በኋላ በጾም ራሱን እንደቆጣ ራሱን ለንስሐ እንዳዘጋጀ የምንመለከትበት ነው። ጌታችንም በማቴዎስ ወንጌል ምዕራፍ 6 ላይ ስትጾሙ እንደ ግብዞች አትሁኑ በማለት የጾም አስፈላጊነትን መጾም መቻል እንዳለብን በደንብ አድርጎ አስተምሮናል ማለት ነው። እንግዲህ ጾም ሲባል ከምግብ መከልከል እንዳለ ሆኖ ደግሞ በዚህ በጾም ወቅት ከጥሉላት ምግቦች ወይም ደግሞ ከእንስሳት ተዋጽኦ ምግቦች መቆጠብ ያስፈልጋል። እንግዲህ እነዚህ የእንስሳት ተዋጽኦ ምግቦች ኃይልና ጉልበት ሰጪ ናቸው። በጾም ወቅት ደግሞ የጾም ዋነኛው ዓላማ ላይ ራስን ለነፍስ ማስገዛት፣ ስጋን ለነፍስ ማስገዛት ነው። ስለዚህ ነፍስን እንድታሸንፍ ወይም ደግሞ ስጋን እንድትገዛ ስጋ መድከም መቻል አለበት። ስለዚህ እነዚህ የጥሉላት ምግቦች የሚባሉት ደግሞ ኃይልን የሚሰጡ ናቸው፣ ጉልበትን የሚሰጡ ናቸው። ስጋን ኃይል እንዲኖረው ወይም ደግሞ እንዲበረታ የሚያደርጉ ምግቦች ናቸው። ስለዚህ በጾም ወቅት እነዚህ ከጥሉላት ምግቦች መቆጠብ መቻል አለብን። ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 108 ቁጥር 24 ላይ ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት የተነሳ ዛለ በማለት ይናገራል።
ኢነርጂ ስለሚሰጡ እነዚህ ምግቦች ኢነርጂ ስለሚሰጡ ጉልበት ኃይል እንዲኖረው ያደርጋል። የሰው ልጅ ኃይል ሲመጣ ሲበላ ሲጠጣ ደግሞ በመጽሐፍም እንደምናውቀው በግልጽም እንደሚታወቀው የሰው ልጅ ለኃጢአት ይጋበዛል። ከተበላ ከተጠጣ በኋላ አምላክ ሳይሆን ትዝ የሚለው እረፍት ነው፣ ኃጢአት ነው የሚሰራው። ምግብ መብላት መጠጥ ሰዋዊ ተፈጥሮ ነው፣ እንስሳዊ ተፈጥሮ ነው። ስለዚህ ከተበላ ከተጠጣ በኋላ እግዚአብሔር አምላክ ሳይሆን ኃጢአት ነው ትዝ የሚለው የሰው ልጅ። ስለዚህ በእነዚህ ወቅት ደግሞ እንደዚህ አይነት ምኞት በሰው ልጅ ላይ እንዳይመጣ ከኃጢአት ለመቆጠብ ከጥሉላት ምግቦች እንድንቆጠብ ቤተክርስቲያናችን ታስተምረናለች፣ ታዘናለች። እነዚህ የጥሉላት ምግቦች የተረገሙ ወይ ደግሞ የተወገዙ ሆነው አይደለም። በቤተክርስቲያናችን ሁሉ ተፈቅዷል። ነገር ግን ሁሉ አይጠቅመኝም በማለት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ላይ ይናገራል። ሁሉ ተፈቅዷል፣ ግን ሁሉም አይረባኝም። በእነዚህ ወቅት ደግሞ በጾም ወቅት ደግሞ ወደ እግዚአብሔር መቅረብ መቻል ነው ያለብን። እንግዲህ ከኃጢአት ለመቆጠብ ነው ማለት ወደ እግዚአብሔር መቅረብ፣ መንፈሳዊ ሕይወት እንዲኖር ማድረግ መቻል ነው ማለት ነው። ስለዚህ እነዚህን ለማድረግ ደግሞ ስጋችን እንዲደክም መደረግ መቻል አለበት ማለት ነው። ጾም ከኃጢአት ራስን መጠበቅ ነው። ራስን መጠበቅ ነው ማለት ስጋዊ ፍላጎታችን እንዳያየል ወይም ደግሞ ስጋዊ ፍላጎታችን እኛን እንዳይገዛ፣ ነፍሳችንን እንዳይበድላት፣ እንዳይገዛት፣ የስጋ ፍላጎት እንዳያሸንፍ ማድረጊያ መንገድ ነው ማለት ነው። ስለዚህ እነዚህን ለማድረግ ከጥሉላት ምግቦች እንድንጠበቅ ቤተክርስቲያናችን ታስተምረናለች ማለት ነው። እንግዲህ ጾም ለምን ያስፈልጋል ስንመለከት የእግዚአብሔር ምሕረትን ለማግኘት ነው። የመጀመሪያው ጾም የምንጾመው የእግዚአብሔር ምሕረት ለማግኘት ነው። በትንቢተ ዮኤል ምዕራፍ 2 ላይ ስናነብ የነነዌ ሰዎችን እናገኛቸዋለን። እነዚህ የነነዌ ሰዎች እግዚአብሔር አምላክ ሊቀጣቸው የፈለገ እግዚአብሔር አምላክን ያስቀየሙ ያስከፉ ህዝቦች ነበሩ። ነገር ግን ከትንሽ እስከ ትልቁ እንስሳት እንኳን ሳይቀሩ ከምግብ ተከልክለው በመጾማቸው ምክንያት እግዚአብሔር አምላክ ምሕረት እንዳወረደላቸው ሊቀጣቸው የነበረው አምላክ በምሕረት እንደጎበኛቸው የምናገኘው ታሪክ ነው። ሁለተኛ ደግሞ መንፈሳዊ ትጋት እንዲኖረን የሚያደርግ ነው። መንፈሳዊ ትጋት እንዲኖር ያደርጋል ጾም። የሰው ልጅ ወደ ቤተክርስቲያን እንዲቀርብ የሚያደርገው ወደ አምላኩ እንዲቀርብ የሚያደርገው ስጋዊ ፍላጎት ሳይሆን የነፍስ ፍላጎታን ሐዋርያው ቅዱስ ጳውሎስ በገላትያን መልእክቱ ላይ የገለጸው የመንፈስ ፍሬና የስጋ ፍሬ ብሎ የገለጻቸው የመንፈስ ፍሬን እንድናደርግ የዋሃትን፣ ትጋትን፣ መንፈሳዊነትን በሰው ልጅ እንዲኖር የሚያደርግ ስለሆነ ጾም አስፈላጊ ሆኗል። የስጋ ምኞትን ያጠፋል ጾም። እንዳልኳችሁ ጾም ከራስን ከስጋዊ ፍላጎት መጠበቅ ነው ካልን የስጋ ፍላጎትን እንዲርቅ እንዲሸሽ ከኛ እንዲሸሽ ወኛ ወደ ስጋዊ ፍላጎት እንዳንሄድ የሚያደርግ ነው። ሊቁ ቅዱስ ያሬድ በመጽሐፈ ድጓው ላይ ሲናገር ጾም ወጣቶችን መታገስ ታስተምራለች፣ የነፍስን ቁስል ታድናለች፣ መታገስንም ለወጣቶችን መታገስን ታስተምራለች፣ የስጋ ፍላጎትንም ታስወግዳለች በማለት ይናገራል በመጽሐፈ ድጓው ላይ። ስለዚህ የስጋ ፍላጎትን መብላት፣ መጠጣት፣ መዳራት፣ ዝሙት ሁሉም እንደዚህ አይነት የመሳሰሉትን ኃጢአትን የሚያደርጉ ለኃጢአት የሚጋብዙ ነገሮችን የምናስወግድበት መንገድ ነው ጾም። ጾም ማለት ነፍሳችንን የምንመግብበት ምግብ ማለት ነው። ስለዚህ በምንጾምበት ወቅት የስጋ ፍላጎታችንን እናጠፋለን። የስጋ ፍላጎት አጠፋን ማለት ዲያብሎስን ተቃወም ነው ማለት ነው። የሰው ልጅ የስጋ ፍላጎትን አያደርግም ማለት የስጋ ፍላጎትን አሸንፏል ማለት የሰው መንፈሳዊ ሕይወትን እየኖረ ነው ማለት ነው። የዲያብሎስን ምክሩን የዲያብሎስን ሐሳቡን ውድቅ ያደረገ ሰው ነው ማለት ነው። ስለዚህ የስጋ ፍላጎትን ያጠፋል፣ የነፍስ ቁስልን ያድናል። የሰው ልጅ የነፍስ ቁስል ሁላችንም የነፍስ ቁስል አለ። የሰው ልጅ ኃጢአትን ሲሰራ ነፍስ እየቆሰለ ይሄዳል። ስለዚህ ያችን የነፍስ ቁስል የምናጠፋበት ጾም ነው። የምንጸጸትበት ስለ በደላችን ስለ ኃጢአታችን የምናለቅስበት ወቅት ስለሆነ የነፍስን ቁስላችንን የምንፈውስበት ወቅት ወይም ደግሞ ነው ይሄ ጾም የምንለው። ከፍቃደ ስጋ ለመራቅ ቅድም እንዳልነው ለፍቃደ ነፍሳችን ስጋችንን እንድናስገዛ ኢዮብ በመጽሐፉ ምን ይላል? የሰው ልጅ ሰውነቱ ብርቱ ሰልፍ ነው። የስጋ ፍላጎትና የነፍስ ፍላጎት ተቃውሞ እርስ በርሳቸው የሚያደርጉበት ማለት ነው። አንዱ አንዱን ለማሸነፍ አንዱን ለመግዛት የሚደረግ ምግብ በምንጠነክርበት ሰዓት ላይ አብዝተን ስጋዊ ፍላጎቶችን በምናደርግበት ሰዓት ላይ ስጋችን እያሸነፈ ነፍሳችን እየጎሰቆለ የሚሄድበት ወቅት ነው።
በጾም ወቅት ደግሞ የዛ ተቃራኒ ነው። ስጋ ከምግብ ያጣል፣ ኃይል አያገኙም፣ እየደከመ ይመጣል። በተቃራኒው ነፍስ ደግሞ የእግዚአብሔርን የሆነውን ምሕረትን ታገኛለች። የነፍስ ምግቧ የተባለውን ጾምን፣ ጸሎትን፣ ስግደትን፣ መንፈሳዊ ሕይወትን በአጠቃላይ እያገኘች ኃይል እያገኘች የስጋ ፍላጎትን የምትመስልበት ወይም ደግሞ የምታሸንፍበት የምትገዛበት ወቅት ነው ማለት ነው። ሌላው መላእክትን መስሎ ለመኖር የሚያስችል መላእክትን መስሎ ለመኖር ማለት እንግዲህ እንዳልኳችሁ የሰው ልጅ እንስሳዊ መልአካዊ ባህሪ ይኖራል። መብላት፣ መጠጣት፣ መተኛት፣ ኃጢአትን ማድረግ እንስሳዊ ባህሪው። ከዛ በኋላም ደግሞ መንፈሳዊ ሕይወትን መጾም፣ መጸለይ፣ መስገድ፣ ንስሐ መግባት፣ ስጋው ደሙን መቀበል፣ መልካም የሆኑ ሕይወቶችን መልካም የሆኑ ስራዎችን መስራት መልአካዊ ባህሪ ነው። ስለዚህ በጾም ከመብል እንከለከላለን፣ ከኃጢአት እንጠበቃለን ማለት መልአካዊ ሕይወትን እንኖራለን ማለት ነው። ስለዚህ በጾም ወቅት ከመላእክት ጋር ህብረት ኖሮን እንኖራለን ማለት ነው። በመጀመሪያ ደረጃ ክርስቲያን በዚህ ወቅት ክርስቲያን በዛ ወቅት የሚባል አኗኗር የለውም። ክርስቲያን መጀመሪያ ደረጃ ክርስቲያን ማለት የክርስቶስ የሆነ ማለት ነው። ቃሉ ስንመለከት የግሪክ ቃል ነው። ክርስቲያን የሚለው ቃል የግሪክ ቃል ነው። ትርጉሙም የክርስቶስ የሆነ ወይም በክርስቶስ የሚያምን ነው። ይህንን ኃይለ ቃል የተናገሩት ለመጀመሪያ ጊዜ አይሁዶች ናቸው። አይሁዶች የተናገሩበትን ምክንያት የጌታን ቤተሰብ 120ውን ቤተሰብ ለማጥላላት ወይም ደግሞ ለመናቅ። ምክንያቱም አይሁዶች ሎቱ ስብሐት ክርስቶስን ተራ ብእሲ ነው ብለው ሰቅለውት ነበረ። ስለዚህ በሰው የሚያምኑ ሰውን የሚያመልኩ ብለው ለማጥላላት የተጠቀሙት ቃል ነው ክርስቲያን የሚለው ማለት ነው። ስለዚህ ክርስቲያን ማለት በክርስቶስ የሚያምን የክርስቶስ የሆነ ማለት ነው። ይሄ ማለት ክርስቶስን የሚመስል ነው ማለት ከሆነ ደግሞ በዘመናት ወይም ደግሞ በወቅቶች የሚቀያየር ሕይወት የለውም ክርስቲያን በመጀመሪያ ደረጃ ማለት ነው። ምክንያቱም ክርስቶስ ዘመን የማይሽረው ዘመን የማይለውጠው አምላክ ነው። አስቀድሞ አምላክ የነበረ አምላክነቱ ሳይሻር የነበረ ያለ የሚኖር አምላክ ነው ክርስቶስ። ስለዚህ በዘመናት የሚቀየር አይደለም። ነገር ግን የሰው ልጅ እንስሳዊ ባህሪውም ስላለ በኃጢአት መውደቅ እየመጣ በተለይ ደግሞ በዚህ ከዮዲት ጉዲትና ከግራኝ አህመድ ወረራ በኋላ የክርስቲያናዊ ሕይወት የሚለው በኢትዮጵያ ክርስቲያናዊ ሕይወት እጅግ በጣም መልኩን የቀየረበት ዘመን ከመጣ ከዛ ጊዜ ጀምሮ ክርስቲያናዊ ሕይወት እየተቀየረ በጾም ወቅት ከጾም ውጭ ያለው ሕይወት እየተለያየ መጣ። በዘመናችንም በጾም ወቅት አሁን ጾም ነው ኃጢአትን አላደርግም፣ አሁን ጾም ነው እንደዚህ አላደርግም። ሱሰኛ ወጣቶች አሁን ጾም ነው ከሱስ የሚርቅበት ወቅት ነው ብለው ይህንን ጾም የሚጾሙበት ወቅት ነው። መልካም ነው። ይሄ ግን ክርስቲያናዊ ሕይወት እንደዚህ አይደለም። ክርስቲያናዊ ሕይወት በዘመናት የሚከፋፈል አይደለም። በወቅቶች በዚህ ወቅት እንደዚህ አይነት ሕይወት ሊኖረኝ ይገባል፣ በዚህ ወቅት እንደዚህ አይነት ሕይወት መኖር አለብኝ ብለን የምንከፍለው አይደለም። በዘመናት ሁሉ ክርስቲያን ነው። በክርስቶስ የሚያምን በክርስቶስ ደም የተገዛ ዘላለማዊ ሕይወትን ለመውረስ የሚኖር ሰው ነው ክርስቲያን የሚባል። ስለዚህ በጾም ወቅት የተለያየ ሕይወት በጾም ወቅትና ከጾም ውጭ የተለያየ ሕይወት ሊኖረን አይገባም። ግን ደግሞ በጾም ወቅት ደግሞ የሰው ልጅ ነን፣ ደካሞች ነን፣ በዓለም እየኖርን ነው፣ እየተፈተንን እንኖራለን፣ በስጋዊ ፍላጎቶች እንሸነፋለን። በጾም ወቅት ደግሞ እነዛን ፍላጎቶቻችን እነዛን እኛ ብቻ የምናውቀው እኛና እግዚአብሔር የምናውቀው ከሰው ሸሽገን የምናደርጋቸውን ኃጢአቶች ማቆም መቻል አለብን ማለት ነው። በጾም ወቅት ሊኖረን የሚገባው ሕይወት ይህ ነው። ሁሌም ክርስቲያን ሆነን መኖር መቻል አለብን። እንደ ክርስትናችን ክርስቶስን መምሰል መኖር አለብን። ክርስቲያን ነው ሲባል አንድ ሰው ክርስቶስን መምሰል ማለት ነው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እንዲሁ እናንተ ክርስቶስን ምሰሉ በማለት ስለሚናገር ማለት ያንን ማድረግ መቻል አለብን። በስጋዊ ፍላጎት ስንወድቅ፣ በኃጢአት ስንወድቅ፣ ከቤተ ክርስቲያን ከመንፈሳዊ ሕይወት ስንርቅ ደግሞ በጾም ወቅት ወደ እግዚአብሔር የምንቀርብበት ይበልጡን ወደ እግዚአብሔር የምንቀርብበት ወቅት ማለት ነው። ወደ እግዚአብሔር የምንቀርብበት እግዚአብሔር አምላክ እኛ በቀረብነው ልክ ነው እርሱ የሚቀርበን። ታስታውሱ እንደሆነ ሐዋርያው ቅዱስ ዮሐንስ እጅግ በጣም ይወደው ስለነበረ የሚወደው ሐዋርያ እየተባለ እንትን ይል ነበረ። ሐዋርያት እንኳን ማን ነው የሚሰቅል እኔ ሆን እያሉ ሲጠይቁ ዮሐንስ አልጠየቀም። እኔ ሰቅል እኔ ነኝ አሳልፌ የምሰጠው ወይ ብሎ አልጠየቀውም። ምክንያቱም ለእርሱ ያለው ፍቅር ስለሚያውቀው ማለት ነው። ክርስቶስ እኛን የሚቀርበን እኛ በቀረብነው ልክ ነው።
ስለዚህ እግዚአብሔርም እኛ በተጠጋ ነው በመንፈሳዊ ሕይወታችን ባደግን በጠነከረን ቁጥር እግዚአብሔር አምላክ ደግሞ እኛን በበረከት እየጎበኘ ወደኛ ይብለጥ ይቀርባል ማለት ነው። ስለዚህ በጾም ወቅት ወደ እግዚአብሔር አምላክ የምንቀርብበት ወቅት ነው። ወደ እግዚአብሔር ይብለጥ የምንጠጋበት ወቅት ማለት ነው። ስለዚህ የኃጢአት ፍላጎታችንን፣ ስጋዊ ምኞቶቻችንን፣ በደላችንን ትተን የምንቀርብበት ወቅት ነው። መንፈሳዊ ትጋት የምናመጣበት ወቅት ማለት ነው። ክርስቲያናዊ ሕይወት መጾም፣ መጸለይ፣ መስገድ፣ ምጽዋት ሐዋርያው ቅዱስ ጳውሎስ በገላትያን መልእክቱ ላይ የገለጻቸው ምዕራፍ 5 ቁጥር 18 ላይ የመንፈስ ፍሬዎች የተባለው ያንን የምናደርግበት ይብለጥ የምንጠነክርበት ወቅት ነው። ያንን ስናደርግ እግዚአብሔር አምላክ ወደኛም ስለሚቀርብ ማለት ነው። በዚህ በጾም ወቅት ደግሞ መጽሐፍትን ማንበብ፣ መንፈሳዊ መጽሐፍትን፣ ዕውቀቶቻችንንና መንፈሳዊ ሕይወቶቻችንን ሊያሳድጉ የሚችሉ መጽሐፍትን የምናነብበት ወቅት ነው። መንፈሳዊ ትጋት ሊኖረን ይገባል። ከኃጢአት በደል እግዚአብሔር አምላክን ከሚያስቀየሙ ስጋ ፍላጎታችንን ከሚያጠነክሩ ነገሮች የምንሸሽበት ወቅት ነው ማለት ነው። ስለዚህ ጾም ላይ ሲሆን ከሌላው ጊዜ የተለየ የጠነከረ ክርስቲያናዊ ሕይወት እንዲኖረን ያደርገናል እንጂ በጾም ወቅት ኃጢአት ማድረግ የተከለከለ ከጾም ውጪ ደግሞ ኃጢአት ማድረግ የተፈቀደ ሆኖ አይደለም። መልካም ነው። 2 ወር 3 ቀን ቢሆን 40 ቀን ከኃጢአት መከልከል መልካም ነው። ግን ደግሞ ሁሌም እንደዚህ ሆኖ መሆን ሳይሆን እያሻሻሉ መምጣት። ክርስቲያን የሚሆነው ከኃጢአት ተጠብቆ ክርስቶስን መስሎ ሲኖር ስለሆነ ማለት ነው። በዚሁ ላይ በጾም ወቅት ንስሐ መግባት ይቻላል የሚል ጥያቄ አለ። አዎ ይቻላል። በጾም ወቅት አይደለም። ንስሐ የሚከለከለው በዓመት ለ7 ቀን ብቻ ነው በሰሞነ ሕማማት። ከዛ ውጪ ንስሐ የሚከለከልበት ወቅት የለም። ብዙ ጊዜ አባቶች አሁን ሱባኤ ወቅት ነው ጾም ስለማይሰጥ ንስሐ አልሰጠም የሚል አለ። አይደለም። መጽሐፍ የሚያዘው እንደውም ንስሐ ቤት መግባት ያለብን ማታ ፀሐይ ስትጠልቅ የዕለት ኃጢአታችንን ተናዘን መግባት መቻል ነው ያለብን ነው የሚለው። ምክንያቱም እያደረ በመጣ ቁጥር ስጋዊ ፍላጎቶቻችን እየበረቱ እየጠነከሩ ነፍሳችንን እያጎሳቆለ ከእግዚአብሔር አምላክ ጠቅልሎ ሊወስደን ስለሚችል ማለት ነው። በጾም ወቅት ንስሐ መግባት ይቻላል ወይ? አዎ ይቻላል። በበዓለ ሃምሳ ንስሐ መግባት ይቻላል። ሁሌም ንስሐ መግባት ይቻላል ከሰሞነ ሕማማት ውጪ። ሰሞነ ሕማማትም የሚከለከለው የጌታን ስቃይ የሚታሰብበት ወቅት ስለሆነ የጌታ መከራ የሚታሰብበት ወቅት ስለሆነ ቤተክርስቲያናችን በሮቿን ክፍት አድርጋ ልጆቿ በጾም በጸሎት በስግደት የክርስቶስን መከራውን የክርስቶስን ሕመሙን እያሰበች ቤተክርስቲያን ላይ እንዲሆኑ ስለምታደርግ ነው የሚከለከለው። ከዛ ውጭ ባለው ወቅት ግን ይቻላል። ንስሐ የሚከለከልበት ወቅት የለም። ምክንያቱም ኃጢአት እያደረ በኋላ ቁጥር ልምድ እየሆነ ይመጣና ከመንፈሳዊ ሕይወታችን ስለሚያርቀን ስለዚህ ሁሌም ንስሐ መግባት ይፈቀዳል። መልካም። እሺ፣ ያው በቤተክርስቲያናችን አስተምህሮ መሰረት ሁሉም ነገር ስርዓት ያለው የተደነገገ ስርዓት አለ። ጾም በመሰረቱ በሁለት ይከፈላል፣ የአዋጅ ጾምና የፈቃድ ጾም። የአዋጅ ጾም ማለት ቤተክርስቲያናችን ሕግ ሰርታ ስርዓት ሰርታ ልጆቿ እንዲጾሙ የምታዘው ጾም ነው። የፍቃድ ጾም ደግሞ የሰው ልጅ ከእግዚአብሔር አምላክ በረከትን ለማግኘት ምሕረትን ለማግኘት የሚጾመው ጾም ነው። አንድም ከንስሐ አባቱ ጋር ተማክሮ ቀኖና ተሰጥቶት የሚጾመው ጾም የፈቃድ ጾም ይባላል። የፍቃድ ጾም ያልሆኑት እነዚህ በስርዓት የተደነገጉ አባቶቻችን ባስቀመጡት መሰረት ሁሉም ሰዓት አለው። ያው እኛ በልማድ አንዳንድ ጊዜ እኛ ክርስቲያኖችን ልማዳዊ ህይወት ወይም ደግሞ ልማዳዊ ክርስትና ያጠቃናል። እስከ 9 ሰዓት እስከ 7 ሰዓት 6 ሰዓት 3 ሰዓት እያልን ራሳችን የምንከፍለው አለ። እነዚህ 3 ሰዓት 6 ሰዓት 9 ሰዓት 7 ሰዓት እያልን የምንከፍለው የጸሎት ሰዓታቶችን ነው እንጂ የጾም ሰዓት አይደለም። የጾም ሰዓት አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ በደንብ አድርገው የደነገጉት ጾም ነው። እነዚህ የአዋጅ ጾም የምንላቸውን በሰዓት አስቀምጠንልናል እና እነ ጾመ ሐዋርያትን ጾመ ነቢያትን እስከ 9 ሰዓት እንድንጾመው ቅዳሴ ተቀድሶ እስኪያልቅ እንድንጾመው። ከዛ ውጭ ያሉትን ደግሞ ለምሳሌ የአብይ ጾምን የመጀመሪያው ዘወረደ ወይም ደግሞ ጾመ ሕርቃል የምንለውን የመጀመሪያውን የአብይ ጾም እስከ 12 ሰዓት እንድንጾመው
እስከ 12 ሰዓት ማለት ምሽት ድረስ እንድንጾመው። ከዛ በኋላ ደግሞ ከቅድስት ወይም ደግሞ ከመጀመሪያው ሰኞ እስከ ሆሳና ዋዜማ ወይም ደግሞ የአብይ ጾም መጨረሻ አርብ ድረስ ያለውን እስከ 11 ሰዓት እንድንጾመው። ከዛ በኋላ ሕማማትን ደግሞ እስከ 13 ሰዓት የሚችል እንዲያከፍል በየ24 ሰዓቱ እንዲበላ ማለት ነው። ሰኞን ጾሞ ማክሰኞ ምሽት እንዲበላ፣ ያልቻለ ደግሞ ኮከብ እስኪወጣ እስከ 1 ሰዓት 13 ሰዓት እንዲጾም ማለት ነው። ቤተክርስቲያናችን ስራ አደንግጋለች። ስለዚህ 3 ሰዓት፣ 6 ሰዓት፣ 9 ሰዓት ብለን የምንከፍለው የስርዓት ሳይሆን የልምድ ክርስትና ነው። ያል ሳይሆን ቤተክርስቲያናችን በፍትሐ ነገሥት አንቀጽ ላይ አባቶቻችን እንግዲህ ፍትሐ ነገሥት ማለት ቤተክርስቲያናችን የምትመራበት ስርዓት ማለት ነው። ከጳጳሳት እስከ ዲያቆናት ምዕመናን ድረስ እስከ ታችኛው የቤተክርስቲያን መዋቅር ድረስ ያለው የሚመራበት ስርዓት ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ ወረዳ ቤተ ክህነት፣ አጥቢያዎች፣ ሰንበት ትምህርት ቤቶች ሁሉም የሚመሩበት ስርዓት ያለው በዚህ ፍትሐ ነገሥት ላይ ነው። ስለዚህ መጾም የሚገባን እነዚህ በአብይ ጾም ወቅት አሁን ባለንበት ወቅት ላይ የመጀመሪያው ዘወረደ ወይም ጾመ ሕርቃል እስከ 12 ሰዓት እንድንጾመው። ከዛ በኋላ ደግሞ የጌታ ጾም እየተባለ ደግሞ እንግዲህ የጌታ ጾም 40 መዓልትና 40 ሌሊት ነው። እኛ ደግሞ የምንጾመው 55 ቀን ነው። ይሄ ስለ ሁለት ነገር ነው። የመጀመሪያው ጾመ ሕርቃል ይባላል። በታሪክ ስናነብ ሕርቃል የተባለ ንጉስ ወደ ፋርስ ሄዶ ከክርስቲያኖች እጅ ተቀምጦ የነበረውን የክርስቶስን መስቀል ይዞ ወደ እስራኤል የተመለሰበትን ወቅት በማሰብ ክርስቲያኖች በደስታ የጾሙትን ጾም ለማሰብ የሚጾም ነው። ሁለተኛ ደግሞ ዘወረደ ብሎ ሊቁ ቅዱስ ያሬድ በመጽሐፈ ድጓው ላይ እንደገለጸልን የክርስቶስ ከሰማያት መውረድ ከሰማያት ወርዶ የሰው ልጅ ባህሪውን ባህሪ አድርጎ ከኃጢአት በቀር ከቅድስት ድንግል ማርያም መወለዱ የሚታወቅበት ወይም ደግሞ የሚወሳበት ወቅት ነው። የመጨረሻው አንድ ሳምንት ደግሞ ሰሞነ ሕማማት እየተባለ የሚጠራው ደግሞ ሐዋርያት የጌታን ሕማሙን የጌታውን መከራን አስበው የጾሙት ጾም ነው። እነዚህ ጌታችን አልጾማቸውም። እነዚህን ሁለት ሳምንታት ጌታችን 40 መዓልት 40 ሌሊት ነው የጾመው። ብንደምረው ቁጥራቸው አሁን እኛ እየጾምን ያለ ነው 55 ቀን ነው። ጌታ የጾመው ደግሞ 40 መዓልትና 40 ሌሊትን ነው። ስለዚህ እነዚህ ሁለቱ ሳምንታት ቅዳሜና እሁድን ስለማንጾም በአዲስ ኪዳን ቅዳሜና እሁድ መጾም ስለማይቻል ከቀዳም ስዑር ብቻ ስሙም እንደሚገልጸው ከተሻረው ቅዳሜ በቀር ሌሎች ቅዳሜዎችና እሁዶችን ከምግብ ልንቆጠብ እንችላለን፣ ከጥሉላት ምግብ እንጂ ምግብ በጾም መዋል እንደማይገባ አባቶቻችን በሰሩልን ስርዓት መሰረት ያንን ቀን ከጌታ ጋር ለማካካስ አንድም ደግሞ የጌታን ሰው መሆንንና መከራውን ለማሰብ ደምረን የምንጾመው ጾም ሲደመር 55 ቀናት ይሆናሉ። ስለዚህ በእነዚህ ወቅት መጾም የሚገባ የመጀመሪያው እስከ 12 ሰዓት ከዛ በኋላ ያሉትን ደግሞ ከቅድስት እስከ ሆሳዕና ድረስ ያሉትን ደግሞ እስከ 11 ሰዓት ሰሞነ ሕማማትን ደግሞ የሚችል እያከፈለ ያልቻለ ደግሞ እስከ 1 ሰዓት ኮከብ እስኪወጣ እየጾመ መቆየትና ወደ እግዚአብሔር መቅረብ መቻል አለበት። የማይጾም ሰው መንፈሳዊ አይደለም ወይም ደግሞ ጾም ለመንፈሳዊ ሕይወት መለኪያ ይሆናል ወይ የሚለው እንግዲህ እንደ አገባቡ ይወሰናል። መልሱ አዎም አይም ነው የሚሆነው። ስለ ጾመ አንድ ሰው መንፈሳዊ ነው ማለት አይቻልም። ስላልጾመም ደግሞ መንፈሳዊ ነው ልንለው አንችልም። ጌታችን ሲያስተምር በወንጌሉ ላይ ቀራጩን ሰው እናስታውሳለን። ፈሪሳዊና ቀራጩ እኔ ጾማለሁ ብሎ በመናገሩን እኔ መጸውታለሁ፣ እኔ በሳምንት 2 ቀን ጾማለሁ፣ እንደዚህ አደርጋለሁ እያለ የተናገረው እንደዚህ አይነቱ ሲሆን ይሄ ሰው የመንፈሳዊ ሕይወት መገለጫ አይደለም። ምክንያቱም ራሱ ጌታችን ዝቅ ብሎ ስናነበው ማን እንደጸደቀ ይናገራል። ፈሪሳዊ የሚጾመው ሳይሆን በደለኛ የተባለው ቀራጩ ነው ጸድቆ የተመለሰ የሚለው መጽሐፉ። ስለዚህ መንፈሳዊ ሕይወት መለኪያ የማይጾም ሰው በመጀመሪያ ደረጃ የማይጾም ሰው ስንል ምን አይነት አጿጿም ነው? ለምሳሌ በመጽሐፈ መነኮሳት ላይ የምናገኘው አንድ ወርቃማ ታሪክ አለ። አንድ መነኩሴ ነበረ፣ ሁሌ ጠዋት እየተነሳ ምግብ የሚበላ ጾም የማያውቅ። ይህንን መነኩሴ አሁን አይጾምም ወይም ደግሞ መንፈሳዊ ሕይወት የለውም የምንለው አይደለም። ምክንያቱም ብቃት ደረጃ ላይ የደረሰ አባት ስለነበረ እኚህ መነኩሴ። ከዛ በዘለለ ደግሞ ይሄ ፈሪሳዊውን ደግሞ መመልከት እንችላለን። ጾም አለው በሳምንት 2 ቀን ያለው አይሁዶች ሰኞና ሐሙስን ይጾሙ ስለነበረ ጾም አለው የሚለውን ነገር በመናገሩ መንፈሳዊ ሕይወት አለው ማለት አንችልም። መነኩሴው መንፈሳዊ ሕይወት የለው፣ የማይጾመው ሰው የሚጾመው ደግሞ መንፈሳዊ ሕይወት አለው ማለት አንችልም። መጀመሪያ ክርስቲያን ሲሆን ግዴታው መጾም መቻል አለበት። መንፈሳዊ ሕይወት ላይ ለመድረስ ብቃት ደረጃ ላይ ለመድረስ መጾም መቻል አለበት። ስላልጾመ ግን
ክርስቲያናዊ ህይወት የለውም ወይም ደግሞ መንፈሳዊ ህይወት የለውም ማለት አንችልም። ምክንያቱም ብዙ አይነት ሰዎች አሉ። ለምሳሌ የስኳር ታማሚዎች አሉ። እነዚህ ሰዎች ቤተክርስቲያናችን እንዲጾሙ አታዛቸው። ምክንያቱም ቶሎ ምግብ መብላት አለባቸው፣ መድኃኒት ማውጣት አለባቸው። ካልሆነ ከፍተኛ የሆነ የጤና ጉዳት ስለሚደርስባቸው ማለት ነው። ስለዚህ እነዚህን ሰዎች ስላልጾሙ መንፈሳዊ ህይወት የላቸውም ማለት አንችልም። መነኩሴው ጠዋት እየተነሳ ይበላው የነበረው ሰው እጅግ በጣም ትልቅ የብቃት ደረጃ ላይ የደረሱ አባት ናቸው። በቀን አንድ ጊዜ ያቺ ጠዋት ነበር የሚበሉት። የቀረችዋን 24 ሰዓት ሙሉ ወይም ደግሞ እስከ ነገ ጠዋት ድረስ ምግብ በአፋቸው ሳይዞር ነበር እየጾሙ የሚውሉ። ስለዚህ ስለበለው እኚህ ሰውዬ ጠዋት ተነስተው ስለበሉ መንፈሳዊ ህይወት የላቸውም ማለት አንችልም። ከዛ ዘለለ ደግሞ ቀራጩን ፈሪሳዊውን ደግሞ ስለሚጾም ወይም ደግሞ ከምግብ ስለተከለከለ መንፈሳዊ ህይወት አለው ማለት አንችልም። ስለዚህ መልሱ ጾም ለመንፈሳዊ ህይወት መገለጫ ይሆናል አይሆንም የሚለው ለመገለጫ ይሆናልም አይሆንም ነው። የሚጾም ሰው እውነተኛ ክርስቲያናዊ ህይወት ገብቶት ለሚጾመው ሰው መንፈሳዊ ህይወት መገለጫው ነው። ለታይታ ለግብዞች አትጹሙ፣ እነሱ ሰዎች እንዲያውቁላቸው ፊታቸውን ያጠቁራሉ። እሱ ጿሚ ነው እሷ ጿሚ ነች እንዲባልላቸው በሰው ፊት እንዲታዩ ይፈልጋሉ የተባሉት እነዚህ መንፈሳዊ ህይወት መገለጫ አይደለም፣ የታይታ ወይም የግብዝ ጾም ነው። ከዛ ውጪ ግን መንፈሳዊ ህይወት ኖሯቸው ደግሞ በጤና እክል የብቃት ደረጃ ላይ ሲደርስ በነገራችን ላይ ህግ አያስገዛቸውም ሰዎች እና አባ መቃርስን መመልከት እንችላለን። ለምግብ እጃቸው ሲሰዱ ጊንጥም ሆነ እባብም ሆነ ያገኙትን ይበሉ ነበር፣ ማን ተገኘ ያለሽ እያሉ። ይሄም የሆነው ደግሞ ከህግ ስለበለጡ ነው። ህግ አይገዛቸውም እኚህን አባት፣ ምክንያቱም የቅድስና ደረጃ ላይ ደርሰዋል። ጾም ጸሎት የምንለውን ነገር አልፈው እግዚአብሔር አምላክን እስከ ማየት የደረሱ ስለሆኑ ማለት ነው። የቅድስና ደረጃ ሲደረስ፣ ንጽሐ ነፍስ ደረጃ ሲደረስ ህግ የምንለው ነገር ይሄ ስርዓት ወይም ደግሞ ለኛ ለሰው ልጆች የተሰራው ስርዓት አይገዛቸውም። እነዚህ ሰዎች መላእክትን የሚያዩ መላእክትን የሚያነጋግሩ እግዚአብሔር አምላክን በክብር በዙፋን ላይ ቁጭ ብለው የሚመለከቱ አባቶች ስለሆኑ ማለት ነው። ስለዚህ ብቃት ደረጃ ላይ የደረሱ አይዞም። እኛ አባት ቅድም እንዳልኳችሁ መጽሐፈ መነኮሳት ላይ ያሉት ይበሉ ነበረ። ነገር ግን ብቃት ደረጃ ላይ ደርሰዋል። ህግ አይገዛቸውም። የጾም ስርዓት የቤተክርስቲያን አጠቃላይ ስርዓት የተገዛው ለኛ ለኃጢአተኞቹ ወይም ደግሞ ለኛ ለበደለኞቹ እነዚህ ቅዱሳን አባቶች የደረሱበት ደረጃ እንድንደርስ የሚያደርገን መንገድ ስለሆነ ማለት ነው። ስለዚህ እነዚህን እያየ መንፈሳዊ ህይወት አይላቸውም ማለት አንችልም። ስላልጾሙ ወይም ስለሚበሉ ስለጾሙም ደግሞ መንፈሳዊ ህይወት አላቸው ልንል አንችልም። ግብዞች እንደሚያደርጉት ስላደርገው ሊጾሙ ስለሚችሉ ማለት ነው። ስለዚህ መንፈሳዊ ህይወት መለኪያ ሊሆንም ይችላል አይችልም። መጾም ክርስቲያን ግዴታው መጾም አለበት። ስለ ጾመ ግን መንፈሳዊ ህይወት አለው የሚለው ነገር ያጠራጥራል፣ ቅድም እንዳየናቸው ማለት ነው። ስለዚህ መጾም መቻል ግዴታው ነው። ያለ ጾም መንፈሳዊ ህይወት ማግኘት አይቻልም። በአጠቃላይ ያለ ጾም መንፈሳዊ ህይወትን ላምጣ ማለት ሰማይን እንደመቧጠጥ ነው ይላሉ አባቶች ሲናገሩ። የማይቻል ነገር ስለሆነ ማለት ነው። ስጋዊ ፍላጎታቸው ሳይገዛ መንፈሳዊ ህይወት ላይ ወይም መንፈሳዊ ብቃት ላይ መድረስ ስለማይቻል ማለት ነው። ግዴታ መጾም መቻል አለበት። የመንፈሳዊነት መለኪያ የሚሆነው ግን እንደየአጿጿሙ ወይም ደግሞ እንደየጿሚው ሰው ነው ማለት ነው። እየበሉ መንፈሳዊ ብቃት ላይ የሚደርሱ አሉ። እየጾሙ ደግሞ እየተራቡ ደግሞ ጾማቸው የበረከት የማይሆንላቸው ለታይታ የሚሆን ግብዞችም ደግሞ አሉ። ስለዚህ እንደ ሁኔታው ነው። የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃልም እንጂ የተባለው የነፍስ ምግቧ ጾም ስለሆነ የነፍስ ምግቧ መንፈሳዊ ህይወት ስለሆነ እግዚአብሔርን ቃል መማር፣ በምክረ ካህን መመራት፣ ስጋው ደሙን መቀበል፣ አጠቃላይ መንፈሳዊ ህይወትን ማድረግ የነፍስ ምግቧ ስለሆነ ነው የሰው ልጅ በእንጀራ ብቻ አይኖርም የተባለው። ይሄንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዲያብሎስ በፈተነው ጊዜ ይሄንን ድንጋይ ወደ ዳቦ ቀይረውና እንብላው ብሎ ሲጠይቀው የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃልም እንጂ የተባለው። በእንጀራ ብቻ አይኖርም ማለት ስጋዊ ፍላጎት ብቻ እያደረገ የሚኖር አይደለም። ነፍስም ፍቃዱ ሊፈጸምለት ይገባል። የነፍስ ፍቃዷ ደግሞ መጾም፣ መጸለይ፣ የእግዚአብሔርን ቃል መማር፣ መጽሐፍ ቅዱስን ማንበብ፣ ወደ እግዚአብሔር መቅረብ ነው።
ስለዚህ በስጋዊ ፍላጎት ብቻ ሳይሆን የሰው ልጅ መንፈሳዊ ሕይወትም ሊኖረው ይገባል ሲል ነው የተናገረው እንጂ የፈለጋችሁትን ያገኛችሁትን ብትበሉ መልካም ነው ወይም ደግሞ ችግር የለውም የሚል ሕግ ሆኖ አይደለም። የእግዚአብሔርን ቃል ለነፍሳችሁም መግቧት፣ መንፈሳዊ ሕይወት ለነፍሳችሁም ያስፈልጋል ሲል ነው ይህንን ኃይለ ቃል የተናገረው ጌታችን። ወስብሐት ለእግዚአብሔር።